ሰላም ሰላም የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰብ እና ጠፍቼ ነው የሚመጣ እኔ ማለት ነው። ያው ታውቃላችሁ ዩቲዩብ በጣም አናደደኝ ማለት ነው። ገዝቼ ምንም ጥቅም የለም አናዱኝ ጠፍቼ ነበር፣ ግን አሁን መመለስ ሞክራለሁ ማለት ነው። ቤተሰቦች ምንድነው ዛሬ የወጣው ማለት ነው። ኢትዮጵያ ውስጥ ወንድ የለም እንዴ? ኢትዮጵያ ውስጥ ወንድ የለም፣ በቃ ሴት ብቻ ነው አለ ወይስ ወንድ ብቻ ነው አለ? እኔ ያልገባኝም ጅራ ማለት ነው። እውነት አንዳንድ ዝም ብላችሁ የሰው ቪዲዮ ስታው ሰው ሁኔታ ስታው በቃ ወኒ የሚሰማ ነገር አለ። እውነት ምን ነገር እንዲ እስከዚህ ድረስ ወንድ የለም እንዴ? ሴቶች ብቻ ነው እንዴ ምናምን ብዬ እንዴ ነገሩ እኮ ወንድ መወለድ አይችልም። ስለዚህ ሴቶቹ በዛዊ ስንወልድ ብዙዎች ቢወልዱ ሴት ነው በዛዊ ቢበዛው ማለት ነው። ሴቶች ግን ጥቅም አለው፣ ወንድ ምንም ፋይዳ የለም። እውነት መናገር ማለት ነው። እንደ ሴት ጀኛ የትም በቃ ቺ ምድር ላይ እንደ ሴት የለም ማለት ነው። እውነት መናገር ማለት ነው። ስለዚህ ማለት ነው ዛሬ የመጣው ማለት ነው እውነት መናገር ማለት ነው አንድ አመት ሊሆን ነው። እውነት የውብዬና የናይ ማለት ነው አንድ አመት ሊሆን አንድ አመት ሊጠጋ ነው ማለት ነው። እንደ አብርሽና እንደ ሩታ ማለት ነው እንደዚህ እናረጋለን ብሎ ሰው እንዳለ ተበላሽተዋል ማለት ነው። ገመናችሁን ወደ ሚዲያ ያመጣሉ፣ ገመናችሁ ወደ ሚዲያ ይመጣሉ። ገመና ሁልጊዜ ብር የለመደ ብር እኮ ብር ከለመዳችሁ ወይኔ ሱካር ዛሬ ከቃማችሁ የጣን ሆናችሁ ነገን እንደዚህ ለእናታችሁ ሳቃ ምንድነው ማባረኛ ሳርቃችሁ ትበላላችሁ። እና ይሄ እንደዚህ ነው። ስለዚህ ቤተሰብ ምንድነው የሚለው መሰለኝ እንደዚህ ነው። በቃ አሁን በቃ ብር ለመዱ። ዛሬ ዶላር ከመጣ ነገ ዶላር ከመጣ ይላሉ። ላይፋችን እንደዚህ ይቀጥላል። እኛ ግን እውነት ይመስልኛል፣ እውነት ይመስላችኋል። ግን ሰው የሚሰሩ ፊልም ነው። እውነት መናገር ፊልም ነው እንጂ ሰው ተጣልቶ አራስ ቤት እንደ አራስ አገራችን ላይ 3 ወር 4 ወር እርጉዝ አንድ እርጉዝት ሆና የወለደችው ምንድነው ይባል 4 ወር ትቀመጣለች ቤት ውስጥ ማለት ነው። እውነት መናገር ክርስትና ለክርስትና ትወጣለች እንጂ 4 ወር ትቀመጣለች። ግን ለምን ብር አይስተኛማ? ብር ከለመዳችሁ እንዴት ይተኛሉ? እንዴት ልጃችሁን በስነ ስርዓት እንዴት ቤታችሁን በስነ ስርዓት ይያዛል? በቃ እና የሚሰሩ አጡ እንደዚህ ያረጋሉ እንጂ እንደዚህ 3 ሴቶች እንደዚህ አንድ ወንድ ላይ እንደዚህ መሆን እኔ እንጃ። ወንድ ነው የሌለው ወይስ ሴት ነው የሌለው? እና እኔ አንዳንዴ ሲያስብ ማርያምን ኢትዮጵያ ላይ ያላችሁ ፈጣሪ እውነት እኔ እንጃ ፈጣሪን አይፍሩም። ቤተክርስቲያን ሄዱ። ቤተክርስቲያን ማይዳ አሪፍ ነው። አገራችን ያለ አገራችን ህጻኖቹ የሞቱ ህጻኖች የተደፉ ያሉ ድምጽ ሆኑ። ቤተክርስቲያን ሄዱና ቤተክርስቲያን በቃ ሰገዱ። እና ሙስሊም የሆናችሁ ቤተ በቃ መስጊድ ሄዳችሁ በቃ እውነት ለምኑ፣ ለሀገራችን ለምኑ እንጂ እቺ ቁላ ፈለጋ እቺ ማን ፈለጋ ምትሮጡ ማለት ነው። ምንም ጥቅም የለም። እሱ ምንም ጥቅም የለም። ዛሬ የኔ ነው ያላችሁ አንድ ወንድ ዝነጌ የኔ ነው ያላችሁ የኔ አንድ ውሻ ማለት ነው። 3 ውሻ ከሆኑ አንድ ስጋ ካወራወራችሁ 3ታችሁን ውሻ አይበቃም። ስለማበቃ ይጮዋሉ አንድ ላይ አንዱ ስጋ ላይ ማለት ነው። ከዛን እኔን በላለው ያሉ ይጮዋሉ። ከዛ ምኑ ያረጋሉ? ቆርጦ ሁሉም አንድ ላይ ይበላሉ። ስለዚህ ማለት ነው በኋላ ምን ይሆናል? እቺ አሁን ውብዬ 2 ልጅ አላት። እቺ ሙርጉስ ናት መሰለኝ ትላንትና የመጣችሁ ማለት ነው። ስለዚህ ማለት ነው አንዱ እቺ ድግምት የሰራችሁ ምናምን ያላችሁ እውነት ነው። ድግምት ሰርታ ነው እንጂ ናይ እንደዚህ ሆነ አይኔ አይቻላቅም። ሁሉ ጊዜ ነው የሚከታተለው እሱ ናይ ማለት ነው። እውነት መናገር የሷ ቪዲዮ በፊት በጣም ጥሩ ነበር። እውነት ጥሩ የሚሰራ ልጅ ነው።
በቃ ኒንጃ እንደሱ ቤቱ ምሰራ ሰው የለም እውነት መናገር ማለት ነው። እቺ ልጅታ ያው ታውቃላችሁ አንዳንዴ ይሄ ሰው አሪፍ ነው ብላችሁ ስታስቡ ሌላ ነገር ይሆናል ማለት ነው። ስለዚህ እኔ እውነት አልመሰለኝም እውነት መናገር ምን ያደርጋሉ ይሄ ሶስት ሰዎቹ አንዱ ብዬ ቢሆን ውዬ ያው የሰማና ባሉ ነው ስለሆነ ችግር የለም ትጣላም ትጮይም ችግር የለም። ይሄ ውጪ የሚመጡ ሁለት ሴቶች ወንድ አጣችሁ ነው እናንተ ትንሽ ናችሁ በዛው ማለት ነው። ወንድ አጣችሁ ነው ወይስ ዝም ብላችሁ የሌላ ባል የኔ ነው ብላችሁ የምትጮው ምትጫንጩ ማለት ነው ሚዲያ ላይ በስፈጣሪ ወይ እንዴ ዱሮ እኮ እኛ እውነት መናገር ማለት ነው ኢትዮጵያ ሆነን እንደዚህ ቀና ብለን ሰው ማየት እንፈራለን። እናንተ ግን ሚዲያ ላይ እንደፈለጋችሁ ትሆናላችሁ እንደፈለጋችሁ አንዳንድ ሰው እንደፈለገ ይወራል አንዳንድ ሰው እንደፈለገ ፈጣሪ ፍሩ እውነት ማለት ነው ፈጣሪ ፍሩ። እናንተ ፈጣሪ ከፈራችሁ እውነት ፈጣሪ እውነት የኛ አገራችን ላይ ያለ ነገር መስጊዳችን የተቃጠለ ቤተክርስቲያን እየተቃጠለ ያለ እናንተ ግን ለቁላ ትጮዋላችሁ ለቤተክርስቲያን አትጮውም። ለአንድ ሰው ለቁላ ብላችሁ ምትጮው ምትሮጡ እውነት መናገር ማለት ነው ቁጭ ብላችሁ ፈጣሪም ለምኑ። ፈጣሪ ምን እኛ እኮ አጣት እየሰራን አንድ ወንድ ላይ አጣት እየሰራን እንዴት ፈጣሪ ለኛ እኛና አለን። ስለዚህ እናንተ ማለት ነው ቤተክርስቲያን ሄዳችሁ መለመን እናንተ ገና ወንዱ እንደ ውሻ ትሮጣላችሁ። አረን እናንተ ሰው ናችሁ እኮ ሰው እኮ በድብቅ እንደዚህ ነገር አርጉ ብሎ ነው እንጂ በሚዲያ ላይ ካሜራ ደቅናችሁ እንደዚህ አርጉ አይደለም እኮ ፈጣሪ በድብቅ እኛ ለእንስሳን እኮ ኦኬ ውሾቹ ፈጣሪ የተፈጠረ የሚሄዱ እናንተ ግን እንደ ውሻ ሆናችሁ ማርያምን እንደ ውሻ ሚዲያ ላይ ማለት ነው በዛው ሚዲያ ላይ ማለት ነው። አረ በጣም ይከብዳል እውነት መናገር ማለት ነው። አረ ሴቶቹ ሁሉ እንደዚህ ነው ይላሉ አሁን ማለት ነው እነዚህ አይተው ማለት ነው ሴቶቹ ሁሉ እንደዚህ ነው ይላሉ እውነት መናገር ማለት ነው። እና ስለዚህ ስራ ስርዓት ብትያዙ ምን ችግር አለው?